መቼም ይህች ዓለም የማታመጣው ጉድ ወይም የሳይንስ ውጤት የለም። ባለፉት ዘመናት ልጅ ለመውለድ ግንኙነት መፈጸም አንዱና ዋነኛው ተግባር እንደሆነ ይታወቃል። ነገር ግን በዚህ ጊዜ የጤና ተመራማሪዎች ያለ ግንኙነት ልጅ መውለድ ይቻላል ይሉናል። ካዲያ ይህ ተግባር በምን ምክንያቶች ይፈጸማል ስንል በተለያዩ ምክንያቶች በሚመጡ የመካንነት ችግር ወይም ደግሞ አንዲት ሴት ያለ ወንድ ጓደኛ ወይም ያለ ባል ልጅ መውለድ ስትፈልግ ነው ይሉናል። ካዲያ ልጅ ያለ ግንኙነት ለማርገዝ እንዴት ይቻላል? በመጀመሪያ ሴቷን ከአንድ በላይ እንቁላል እንድታመርት የማነቃቂያ ሆርሞን ይሰጣል። ከዛ የደረሱት እንቁላሎች በቀዶ ጥገና ዘዴ ከሴቷ የማህፀን ክፍል ወይም ኦቫሪያን ይወጣሉ። በመቀጠልም የወንድ የዘር ፍሬ የመሰብሰብ ሂደት ይደረጋል። ይህ እንግዲህ ከወንድ የትዳር አጋር ወይም ከለጋሽ ወንድ ይወሰዳል። በቀጣይም ደግሞ የማዳቀል ስራ ማለትም የወጣውን እንቁላል ከወንድ የዘር ፍሬ ጋር በቤተ ሙከራ ወይም ላብራቶሪ ውስጥ እንዲዋሃድ ይደረጋል። ከዛም ጽንሱ በላብራቶሪ ውስጥ ለተወሰኑ ጊዜያት እንዲያድግ ከተደረገ በኋላ በመጨረሻም የጽንስ ሽግግር ይደረጋል። የተዳቀለው ጽንስ በሴቷ ማህፀን ውስጥ እንዲያድግ ይደረጋል። ከዚያም እንደማንኛውም ጽንስ በ9 ወሩ ይወለዳል ማለት ነው።